ፉንጋ ከኔ የባሰች አንተን መሳደላት ኢንተርኔቱን ቢያለኝ አንተ በጣም ቆንጆ ነህ። ቆንጆ መባል እንዲህ ለእኔ ያልበላም እንደ ራስ አልበላልተኛ አሁን አወጣ በመቤቴ። እሺ ጋይስ ቄጥሽን አሳየኝ። እናንተ በጣም ባርጋችኋል። መመታት አለባችሁ። እዮሃ ሲናገናይ ተላፍቼ ድክም ሲለኝ እተኛለሁ ብዬ እኮ ነው ላይቭ የገባሁት። ደህና ነሽ? ደህና ነሽ? ምን ትሆናለሽ ብላችሁ ነው? እግዚአብሔር ይመስገን የኔ ቆንጆ። ሀይ ሀይ። ምን ልታረጊ ነው? ልተኛ ነው። ምን አደርጋለሁ? ወጣማ ቤቷን አጋይስ ብላ ጥያቄ ብትይጉ ጽጌ ጠፍተሻል ከዩቲዩብ እንደ 2 ቀን እኮ ነው ያለቀኩት። ነው ዛሬ ብቻ ነው እኮ ያለቀኩት። ዛሬም ደግሞ ትንሽ ልረፍ ብዬ አሰብኩ። ደከመኝ። የበዓል ዕለት ትናንትና ነው። ትናንት ለቅቅ ያለው ዛሬ ደግሞ ደከመኝ። ሜሪና ምጭር ጽጌ ቆንጆ። ሀይ ዴቭ በጣም ነው የምወድሽ። አልገባሽም? አይስክሪም ቦምባስቲክ ድንግል ነሽ ወይ ጋይስ? ድንግል ነሽ ወይ? ባል የለም? ባልሽ የለም? ማን ነው ባሌ? ማን ነው ባሌ? ጋይስ ድንግል ነሽ ወይ የሚለውን ጥያቄ ለመመለስ ማስተራብነት ሞተ። አረ እንደው በድንግል ማርያም እውነታችሁ ነው? ያውቃችሁ ነው። ማየት ወሬ ነው የምታወሩ ግን ስታስጠሉ። በድንግል ማርያም ጽጌ ሞተች ተብሏል። ስንቴ እኳ አስረውም ጌታ ከዳኒ ጋር ጣላችሁ። ከዳኒ ጋር ከዚህ በኋላ እንግዲህ የምታዩት ይመስላል። ከዳኒ ጋር አንቺ የተነሳ ቤተሰቦቼ ሳቁብኝ ሳለቅ ወይ የኔ እናት ሀበሻዬ ቴንኪዩ የኔ እናት አመሰግናለሁ። እንደዚህ አይነትም አላያችሁ እንደሚሰድብኝ ሁሉ የሚወዱኝም ሰዎች አሉ። ታውቂያለሽ እናቴ ትመስያለሽ ጽጌ። እውነት እናት ቆንጆ ናት ማለት ነው። እተኛለሁ ትንሽ ልጫወት ከእነሱ ጋር ብዬ ያው ባይ ገንዘብ የሌላት ሴት በአናቷ ትታከል። ገንዘብ የሌለው ወንድ በአናቱ ይዝቅዝቅ። እንደዚህ ተዘቅዘቁ። ቴንኪዩ። ስድብ እኮ አይደለም ጋይስ። ድንግል ነሽ ወይ ጋይስ? ይህንን ጥያቄ መመለስ እፈልጋለሁ። እኔ እስከዛሬ ድረስ ቼልሲ ስለያዘ ምናምን አልመልስም ነበር፣ ግን አሁን መመለስ አለብኝ። ይሄኛውን ወደዚህ ያኛው ወደዚህ ትራሶቹ እንዲህ ነው። አንቺ ያንም ታሪክ ይማላል። እሺ ድንግል ነሽ ወይ ለሚለው ጥያቄ ልመልስ ጋይስ። እኔ ማለት ነው ድንግል ማለት ምን ማለት ነው? በመጀመሪያ ደረጃ እሱን አንድ ለማብራራት ፈልስጪ እስጪ በድንግል ማለት እስጪ ቆይ እኔ ጋር አረ በስመ አብ እዚህ ቤት አብሶሪት እንዴት ነው ግን የምንጨርሰው? ከአስቤዛ በላይ ይሄ በዚህ ነው በቃ። መቼ በደንብ አለቀ። ይኸኛውን አልፈተው አዲስ ገዝቻለሁ ግን አልፈተውም። ወይ ሀበሻዬ የኔ እናት ቆይ እሺ ጋይስ እነግራቸዋለሁ። የድንግሉ ታሪክ ረዘም ያለ ነው። እንዳትረብሽ ጽጌ እንዳትጩ ከጮሽ ከዚህ ትባረሪያለሽ። እሺ በሩን ዘጋርጊ ትንሽ ነው እንደ ደቂቃ ያለ ፊልተር እኔሽ ዩቲዩብ ላይ ሄዳችሁ እየሰማችሁ ነው። ኦኬ ሆሊዬ እሺ የኔ አባት ሞዴሬተር አለ አይደለ? በጽጌ የኔ አባት ወይኔ ያረ ናፍቀኛል። የምር አንገናኝም
ጽጌ ግን ጠፋሽ። ፍቅር ቀንሰሃል። ስጽፍልህም ትኮራለህ፣ ቴክስት ይደረግልህም ትኮራለህ። ምንድነው ኩራት በኩራት? የለኝም ሞዴሬተር የለህም። ሆሊና ናናናና አንተ በጣም ወሳኝ ሰው ነህ እኮ። ጭራሽ ፎሎ ማታደርገኝም ወገኛ ነህ። ሞዴሬተር እንደ የሚሰጠው ሞዴሬተር የምትለዋ ነገር ብለርዶናልሽ ጋይ ስለምንድን ነው? ኦኬ ፎሎ መደራረግ አለብን። ፎሎ አድርገኝ ሆሊ ጊያ አሁን በራ ወዛ ብሎክ ሁሉንም ሰጥቻለሁ። ኮንፈርም የስ። እሺ ስለ ድንግልና ላውራችሁ ጋይስ። መቼ እንደተወሰደ መቼ ምን እንደተፈጠረ ምናምን ከእናንተ መደበቅ የሌለብኝን ነገር ኦ ቴንክስ ኦኬ። እና ይኸውልህ የሚሳደቡትን ሰዎች ስለ ስድብ ያን ያህል አትጫናቸው። ይሄ ቀለል ቀለል ያሉ ስድቦችን ተዋቸው። ግን ይሄ በጣም ዊርድ የሚሆኑ ሰዎችን እንትን በላቸው። ሌሎቹን ግን የሀሳብ ነፃነታቸውን አትንፈጋቸው። መሳደብ ስልክ ላይ ችግር የለውም ይሳደቡ ምናምን። ተሳዳቢዎች ናቸው እኛን እዚህ ጋ ያደረሱን። እግዚአብሔር ስጣቸው እድሜያቸውን ያህያ ፈስ ያርግልን እያልኩኝ እንግዲህ በአማርኛ ጻፊ ምን ደግሞ ሳላነበው መሄዱ በጣም ጥሩ። እና ስለ ድንግልና የምልላችሁ ነው። አሁን በጣም ብዙ ሰው ድንግል የሆንኩ ነው ይመስላችኋል? I can speak on my best. I'm trying my best. Good, thank you. Understand ምን what I'm saying? ሀበሻ ተረድቻለሁ። እኔ ማለት ሰገጤነሽ ኖርማል ነው። እሺ ሚዩት እንዳታደርገው። ሰገጤነሽ ቀለል ቀለል ያሉ ነገሮች ኖርማል ናቸው። ኤኒዌይስ ስለ ድንግልና ልንገራችሁ ጋይስ። እኔ አሁን እዚህ ጋር በጣም ብዙ ኮሜንታተሮች ድንግል ነሽ ወይ አይደለሽም ወይ ምናምን ቪዲዮ ባንቺ ልስራ ስሩ ማሮች። ላቭ ዩ እኮ የኔ እናት ላቭ ዩ ቱ። ከዛ አላችሁ አሁን በጣም ብዙ ሰው ማለት ነው ይገኛል ድንግል ነሽ ድንግል አለሽ ምናምን። ግን እኔ አሁን ብናገር አታምኑኝም እርግጠኛ ነኝ። ፕሮሞሽን አሰሪኝ። እሺ እኔ ምን ላሰራችሁ? ምን ፕሮሞሽን? እኮ ምንም ፕሮሞሽን አልፈልግም እኮ። ለዛ እኮ ነው በጣም ብዙዎቻችሁ እንደዚህ ብላችሁ ጽፉልኛላችሁ። ግን እኔ ወደ ወሬው እሺ፣ ወደ ድንግልናው ማለት ነው። በስማም ጋይስ፣ ይህ ሁሉ ሰው እኔ ድንግል አይደለችም የሚለውን ስሰሙ ግን የምር ማለት ያስደነግጣችኋል። ወሬው ነገሩ ምናምን ያስደነግጣችኋል። ምክንያቱም እኔ እንደዚህ አልጠብቁኝም ጨራሽ። የምር ፉል ፓኬጅ ናት። ምንድነው ፉል ፓኬጅ ማለት? ምንም ያልተነካካ ነው ማለት ነው። እና ስለ ራሴ ስነግራችሁ ማለት ነው እኔ አሁን ብዙ ጊዜ ማለት አሁን እንደዚህ ፊዚካሊ ናይታችሁ እድሜን ትገምታላችሁ አይደለ? እድሜን በገምታችሁ ልክ ግን ቨርጅን ናት ቨርጅን አይደለችም ምናምን ብላችሁ ልታስቡ ትችላላችሁ። ግን መልሱ ምን እንደሆነ ታውቃላችሁ? እስቲ ገምቱ። ታፕታፕ ያችሁ ገምቱ። እኔ ቆንጆ እያወራኋችሁ አይደል እንዴ? ኧረ እኔ ልፈነዳ ነው። በምን አወቃችሁ? አይደለሽም ነበርሽ ማሬ። ሲወሰድ አይተሻል። ስታነጥፊ ነበር የኔ ቆንጆ። ኧረ እናንተ ባለጌዎች፣ እስቲ መስመር አትዝለሉ። እኔ እኮ ወጣ ብለን እንደ ወንዶች ብናወራ ደስ ይለኛል። እዚህ ጋር በታችሁ የምትሰፋፍጡ ሰዎች ብትኮረኮሙ ደስ ይለኛል። እንዳዘ እኔ ጋር ነው መተሽ ሰጂ ድንግልና ያማለም። የምሬ ነው ጋይስ። አንድ ድንግል ቲክቶከር ያለሁት እኔ ነኝ። በቃ አንድ ድንግል ቲክቶከር የምታውቁት እኔ ነው። በቃ ጋይስ ዳኒ ጨብተው ምንድን ነው ይኸውላችሁ፣ እዚህ ጋር መታችሁ ዳኒ አትበሉ። ገብታችኋል?
እናሳ አቢሲ እዚህ እኮ እያስጨነቁኝ ነው። ምን አይነት ርዕስ እንዳመጡ እያየ ነው። ድንግል ነሽ ይሉኛል። ምን አይነት ወሬ ነው የምታወሩት? ግን እግዚአብሔር ሳክስ፣ የምን ሳክስ ባይሆን እናንተ ናችሁ የሰከሳችሁ። ድንግል ነሽ ወይ ብላችሁ ጠይቃችሁ እናንተ ናችሁ የሰከሳችሁ። ምን አድርጌ ነው የምትሉኝ? ጌታ ምን አድርጌ ነው የምትሉኝ? አሁን ስንት አመትሽ ነው ጋይስ? የኔን እድሜ ገምቱ። ይኸውላችሁ እኔ ቪዲዮ ላይ እንደምታዩ ምናምን ትልቅዬ ምናምን አይደለሁም። በጣም ትንሽዬ የምር ስታዩ መንገድ ቡጭ ምናምን ነው የምትሉኝ። ጌታ እውነቴን ነው። ግን ማለት ቪዲዮ ላይ 37 ሙቱ 27 ዋት ያማቸዋል እንዴ እናንተ? 27 አልሆነ ከአንድ በታች ገምቱ ጋይስ። አይ ሲሪየስ ግን እዩ አያችሁ እኔ ማለት እኔም ሜትር ከ68 ነኝ። 23 የምር 45 ሊዲያ ምን ነው ማየ? በቃ ሰው ሁሉ እኩያሽ ካልሆነ ይደብርሻል። ሰው ሁሉ እኩያሽ መሆን አለበት የኔ ቆንጆ። አንዳንድም ሰው እኮ ያንስሻል። ግማሹ ያንስሻል ነው ማርዬ፣ ግማሹ እንዲሁ። እስቲ ማንን ላስገባ? ምን አይነት ጥያቄያችሁን ከስር ጻፉልኝና ከዛ ማንን ላስገባ? ጽጌ አተኝም እንዴ? እንቅልፍ ያልመጣላ ታዲያ ቀንተኞቼ 27 20 ብራዘር አምብሬላ